በፊፋ የክለቦች ዓለም ዋንጫ በዘንድሮ ዓመት ለመጀመሪያ ጊዜ እየተካሄደ ባለው አሜሪካ ውስጥ እየተዘጋጀ ባለው የፊፋ ወርልድ ካፕ ጨዋታ ቼልሲ ከቤኔፊካ ያደረጉት ጨዋታ ቅዳሜ ምሽት 5 ሰዓት ላይ የጀመረ ጨዋታ ነበረ። ነገር ግን ይህ ጨዋታ በተለያዩ ሁኔታዎች አነጋጋሪ ሆኖ ነው ጨዋታው ያለቀው። በተለይ ለቼልሲ ለ2 ሰዓታትን የቀረበ ያክል 5 ደቂቃ እየቀረው ጨዋታው ይህንን ያህል እረፍት በመደረጉ ወይንም ጨዋታው እንዲቋረጥ በመደረጉ ማለት ነው። ይህ ጨዋታ ላይ የነበረው ሁኔታ ምንድን ነው? በ64ኛው ደቂቃ ላይ ሪስ ጄምስ የቅጣት ምት አግኝቶ በጠባብ አንግል ላይ ኳሷን በመምታት አስደናቂ ጎል ካስቆጠረ በኋላ የእንግሊዙ ክለብ ቼልሲ እስከ 85ኛው ደቂቃ 1-0 እየመራ ይገኝ ነበረ። ወትሮም ቢሆን በከፍተኛ ሙቀትና ከዚህ ደግሞ ጨዋታ በፊት 6 ጨዋታዎች በዚህ በመብረቅ አደጋ ይከሰታል ብሎ በሚያስቡበት ሰዓት ጨዋታዎች እንዲቋረጡ ያደርጋሉ። እናም 6 ጨዋታዎች ተቋርጠው ነበረ ማለት ነው። ነገር ግን 85ኛው ደቂቃ ላይ በዚህ በጨዋታ ላይ በነበረው በቼልሲ ጨዋታ ላይ ዳኛው በ8 ማይል ርቀት ላይ የመብረቅ የቀላቀለ የአየር ሁኔታ በመኖሩ ለሴኩሪቲ በሚል ጨዋታውን እንዲቋረጥ አድርገው ነበር። 5 ደቂቃ እየቀረው ማለት ነው። ቼልሲ ይህንን ጨዋታ 1-0 እየመራ ነበር። ጨዋታውንም ተቆጣጥሮ ነበረ። የፖርቱጋሉ ክለብ ቤኔፊካ ደግሞ ይህንን ጨዋታ ላይ እስከዚህ ድረስ አንድም የሆነ የኦን ታርጌት የሆነ ሙከራ አላደረጉም ነበረ። ቼልሲዎች ጨዋታውን 1-0 ቢሆንም በጠባብ የጎል ርቀት ላይ ቢሆኑም ነገር ግን ጨዋታውን ተቆጣጥረው እየተጫወቱ ነበር። ይህ ጨዋታ ተቋረጠና ወደ መልበሻ ክፍል ገቡ። ከዛም በመልበሻ ክፍል ውስጥ ደግሞ በነበሩበት ሁኔታ ያው ተጫዋቾችን በዛው በጨዋታ ሙድ እንዲቀጥሉ ለማድረግ የተለያዩ ሳይክልን የመንዳት እንደዚሁ የማሟሟቅ ሁኔታዎችን ተጫዋቾችን በዛ ሙድ ላይ እንዲቆዩ ሲደረግ በኢንዶር ውስጥ ሲደረግ ቆይቶ ከዛ በኋላ ለመጨረሻ ጊዜ በዚህ በአሜሪካው የፊፋ የዓለም ክለቦች ዋንጫ ብዙ ደቂቃዎች ዲሌይ የተደረገው ወይም ሰስፔንድ የተደረገው ጨዋታ በአየሩ ምክንያት የሳልስቡርግ እና የፓቹካ ጨዋታ ነበረ። 90 ሚኒትን ወይም 90 ደቂቃዎችን የወሰደ ታይም ዲሌይ ነበረው። የቅዳሜው የቼልሲ ጨዋታ ደግሞ ለ2 ሰዓትን የቀረበ ከፓቹካ እና ከሳልስቡርግ ጨዋታ የበለጠ ደቂቃዎችን ሰስፔንድ የተደረገ ነበረ። ጨዋታው 5 ደቂቃዎችን ለመጫወት ወይንም 5 ደቂቃዎችን ለመሙላት 2 ሰዓታትን የወሰደ እረፍትን ካደረጉ በኋላ ነበር ወደ ሜዳ የገቡት። ከዛ በኋላም ደግሞ ሜዳው ላይ ከገቡ በኋላ ቤኔፊካ ወደ ጨዋታ የተመለሰበትን ወይንም የመጨረሻዋን ጨዋታውን ይጫወታል ተብሎ የሚታሰበው አርጀንቲናዊው ኢንተርናሽናል የአርጀንቲና አጥቂ ያለው ማለት ነው አንጀል ዲ ማሪያ የፍጹም ቅጣት ምት በሃንድቦል በቼልሲ የግብ ክልል ውስጥ በመነካቱ ያችን ጎል ካስቆጠረ በኋላ ቤኔፊካ ወደ ጨዋታው ተመልሶ ነበረ። ነገር ግን ፕሬስታንቲያን ሁለተኛ ቢጫ ካርድን በማየቱ ከሜዳ ወጣ። ቼልሲም እንደዚሁ አሁን ጨዋታውን በዚሁ መጨረስ የሚያስችለው ባለመሆኑ አቻ ሁኔታ ላይ በመሆናቸው ወደ ተጨማሪ 30 ደቂቃዎች አምርተዋል። በተጨማሪ 30 ደቂቃዎቹ ግን ቼልሲ በፔድሮ ኔቶ በዱዎሪስበሪ ሆል እና በክሪስቶፈር እንኩንኩ ጎሎች ጨዋታውን 4-1 ጨርሷል። በዚህም ወደ 8 ውስጥ ወይም ወደ ሩብ ፍጻሜ መግባቱን ሲያረጋግጥ፣ ነገር ግን ከጨዋታው በኋላ አነጋጋሪ የሆነ አስተያየትን የሰጡት የቼልሲው አሰልጣኝ ናቸው። የቼልሲው አሰልጣኝ ኢንዞ ማሬስካ በሰጡት አስተያየት ምንድን ነው? በጨዋታው ላይ ነርቨሱን እንደሆኑ ያስታውቅ ነበር። በተለይ ክሪስቶፈር እንኩንኩ 2-1 መምራት የሚያስችላቸውን ጎል ሲያስቆጥርላቸው የነበረው ደስታቸውና ሴሌብሬት ያደረጉበት መንገድ እውነትም ፍረስትሬት እንዳደረጉ አሰልጣኙ በዛ ላይ ያስታውቅ ነበረ። ከጨዋታው በኋላ ግን ያሉት ምንድን ነው? ይሄ እግር ኳስ አይደለም ነበር ያሉት። ይህ እግር ኳስ አይደለም፣ ምክንያቱም 2 ሰዓትን ያክል ሰስፔንድ ተደርጎ እንደገና ተጫዋቾችን በዛው ሙድ ላይ እንዲሆኑ ለማድረግ የነበረውን ፈተና አንስተው በተለይ 6 ወይም 7 ጨዋታዎች
እንደዚህ ሰስፔንድ የሚደረጉ ከሆነ የቼልሲ 7ኛው በመሆኑ ሰስፔንድ የሚደረጉ ከሆነ ይህ የፊፋ የዓለም ክለቦች የዓለም ዋንጫ አዘጋጇም ሀገር ይህንን የማዘጋጀቱ ሁኔታ ሊሰጣት አይገባም አይነት አስተያየት ሰጥቷል። ለምን? በዚህ ሁኔታ በአሜሪካ ያለው የአየር ጸባይ ስለሚታወቅ ማለት ነው። በተለይ የኢንሴኩሪቲ ጉዳዮችን ሊያጋጥሙ ይችላሉ በሚል ሰስፔንድ እየተደረጉ ያሉ ጨዋታዎችን ማለታቸው ነው ኢንዞ ማሬስካ። ይህ ማለት የዝግጅቱ ስኬታማ አይደለም ማለት ነው። አሜሪካ ያዘጋጀችው የመጀመሪያው የክለቦች ዓለም ዋንጫ ስኬታማ አይደለም። በተለይ እንደዚህ ዲሌይ በሚደረጉ ጨዋታዎች እንደዚሁም ደግሞ በጨዋታ መካከል ደግሞ የውሃ እረፍት አለ። ያ በተለይ እንኳን በዋና ጨዋታ ላይ እና ትክክለኛ ሬጉላር የሆነ የትሬኒንግ ሴሽንም ለመውሰድ በጣም አስቸጋሪ የሆነ ሙቀት አለ ብለዋል ኢንዞ ማሬስካ። እናም ይህ እግር ኳስ አይደለም። በተለይ ለ2 ሰዓት ዲሌይ የሚደረግ ጨዋታ በተጫዋቾችን ኢንዶር አስገብቶ በዛ ሪትም ላይ እንዲሆኑ ለማድረግ የሚደረገውን ጥረት እንደዚሁም ደግሞ ተመልካቾቹም ከዛ በኋላ ወደ ኢንዶር ውስጥ ከገቡ በኋላ ለረጅም ሰዓት ሻይ መጠጣት፣ ውሃ የመጠጣት፣ ምግብ የመብላት እንደዚሁም ሶሻል ሚዲያዎችን የመጠቀም እንደዚሁም ደግሞ በስልካቸው ወደ ፈለጉ ቦታ ደውለው የመነጋገር ሁኔታ ስለዚህ ጨዋታው ተረስቷል አይነት ነው እና ጨዋታው እንደገና ለ5 ደቂቃ ብሎ ወደ ሜዳ መግባቱ ከዛ በኋላ እነዚህ አይነት ሁኔታዎች ይሄ በጣም ፉትቦል አይደለም ብለዋል ኢንዞ ማሬስካ። በተለይ በጨዋታው ላይ ጨዋታውን ከመጀመሪያው እስከ 85ኛው ደቂቃ በነበረበት ሁኔታ ተቆጣጥረነው ነበረ። ጨዋታው በእጃችን ውስጥ ነበረ። ነገር ግን ይህ አይነት ሁኔታ እግር ኳስ ሊቀበለው የማይችል ነው። እንደምታውቁት በአውሮፓም ኳስ እየተደረገ ባለበት ሁኔታ ዲሌይ የመደረግ እድላቸው ወይንም እስካሁን ድረስ ወርልድ ካፖች ሲደረጉ ደግሞ ጨዋታ ዲሌይ የመደረግ እድሉ 0 ነው። ስለዚህ ይሄንን በዚህ ልማድ ውስጥ የነበረን እግር ኳስ እንደገና ወደ እንደዚህ አይነት ሁኔታ የመውሰድ ሁኔታ ሲያጋጥም ይህ ያልተለመደ ነው ብለዋል። በጨዋታው ላይም የሰጡትን ማስተያየት ከጨዋታው በኋላ ይህ ነው። እንግዲህ የፊፋ ለኢንዞ ማሬስካ ምላሽ ይሰጣልም ተብሎ ይታወቃል። ማለትም ለሌሎችም ክለቦች ሁሉም የሚያነሱት ስለሆነ ከዚህ ቀደም ቤሊንግሃም ራሱ ይህ የአየር ሁኔታውም ለተጫዋቾችም ለጨዋታም የሚመች አይደለም፣ እንደዚሁም ደግሞ ሳሮቹ ራሱ ፒቾቹም የሚመቹ አይደለም ብሎ እንደገለጸ ይታወሳል። በተለይ ለአውሮፓውያኑ ይህ ሁኔታ የማይመች ነው። ላቲኖቹም አብዛኞቹ የብራዚል ክለቦች ወደ ቀጣይ ዙር ሲያልፉም እንደዚሁም የአውሮፓ ክለቦችንም ሲፈትኑ አንደኛው ይህ የአየር ሁኔታና በላቲን የሚደረጉት ደግሞ የሳሩን የሜዳው የኳስ መጫወቻ ሜዳው ሁኔታ ለላቲኖቹ የተመቸ ነው ተብሎ ስለሚታሰብ አውሮፓውያኖቹን ፈትነው ነበረ። እናም ይህም በጣም እያነጋገረ የሚገኘው የዓለም የክለቦች ዋንጫ እንደሚታወቀው መጀመሪያም ሲዘጋጅም ፊፋ ለራሱ የገበያ ፍላጎት እንደዚሁም ደግሞ የክለብ ኦነሮችም ክለቦች ደግሞ ይህንን ውድድር እንትን ባሉበት ሁኔታ በተቀበሉበት ሁኔታ ያው ብዙ ዳጎስ ያሉ ሽልማቶችን የሚያስገኝ በመሆኑ ነው። ቼልሲ እንኳን ወደ ቀጣዩ 16 ውስጥ በገባበት ሁኔታ ወደ 35 ሚሊዮን ፓውንድ አካባቢ ነው ያገኘው። ይህም የሊያን ዴላፕን የገዛበትን እንትን የዋጋ እንዳካካሰ ይታወቃል እና ለክለቦች በጣም አሪፍና ለፊፋም ደግሞ የገበያ ወይም የማስታወቂያ የተመቸ ቢሆንም ነገር ግን ለተጫዋቾቹ በጣም አዳጋች እንደሆነ የሚታወቅ ነው። እንደውም እንኳን ጨዋታ ውስጥና ልምዶችንም ለማድረግ የማያስችል ሁኔታ ነበረ የነበረውና እናም በመጨረሻው ያው ቼልሲ በቀጣይ ከፓልሜራሽ ጋር የሚያደርገውን ጨዋታ ያለፈበትን ሁኔታ ነው የተከሰተው። ነገር ግን ጨዋታው የክለብ ተጫዋቾቹም እንደዚሁም ደግሞ አሰልጣኙ ኢንዞ ማሬስካ ይህንን ሁኔታ በጣም ተችተውታል፣ እንደዚሁም አልተቀበሉትም። እንደውም በመጨረሻ ትሬቮ ቻሎቫም በሶሻል ሚዲያ ገጹ ላይ የጻፈው ቅዳሜ ተጀምሮ እሁድ የተጠናቀቀ ጨዋታ ብሎታል እና ብዙ አወዛጋቢ ነገሮች አሉት። አሁን በተለይ የአውሮፓውያኑ ክለቦች እርስ በርሳቸው እየተጫወቱ
የሚመጡበት ሁኔታ ሊኖር ስለሚችል አብዛኛው አሁን ትኩረቶችን ሊስብ ይችላል። እስካሁን ያለው ሁኔታ እንኳ በጣም ብዙ ክፍት ወንበሮችን እያየንበት ያለንበት ሁኔታ ነው ያለው። እናም ይህም በክለቦቹ የዓለም ዋንጫ በተለይ ቀጣይ ለ2026 አሜሪካ ለምታዘጋጀው የዓለም ዋንጫ ምድር ላይ ላለው ትልቁ ውድድር እንደዚሁም እንደ ግብአት ወይንም እንደ ሳምፕል ተደርጎ ሊወሰድ ይችላል። በቀጣይም በዚህ አየር ሁኔታ እንደዚሁም በእነዚህ ሁኔታዎች ላይ ይቀጥላሉ የሚለው የሚያሳስብ ነው። አሁን በፊፋ ላይ እየሰሩ የሚገኙት የቀድሞ የአርሰናል አሰልጣኝ አርሰን ቪንገር በዚህ ጨዋታዎች እንዴት ድሌይ እንደሚደረጉ ሲናገሩ በአብዛኛው ኳሶች የእግር ኳስ ጨዋታዎች ከመጀመሪያቸው እስከ መጨረሻቸው በትኩረት እንዲካሄዱ ይፈለጋል። ለዚህም ነው አሁን በእንግሊዝ ፕሪሚየር ሊግም በሌሎችም የአውሮፓ ሊጎች የእጅሩ ወራን እንደዚሁም በረኞች ሰዓትን የሚያዘገዩበትን ሁኔታ በቃ እንዲያሻሽሉ እየተደረገ ይገኛል። በቫር ላይ ያለው ሁኔታም እንደዚሁ ሰዓትን ወደ ሞኒተር ሂዶ የማየትን እንደዚሁም በማዳመጫ ደግሞ ከቫር ኦፊሻል ጋር እየተነጋገሩ ሰዓት የሚባክንበት ሁኔታ ለመቀነስ እየተደረገ ባለው ጥረት ይህ ምንድን ነው? ተጫዋቾች በትኩረት እንደዚሁም ደጋፊዎች ጨዋታው ላይ ከጨዋታው ውጭ ሳያስቡ በትኩረት ጨዋታው እንዲያልቅ በመፈለጉ ነው ይህ ሁሉ እየተደረገ ያለው። እናም የቀድሞ አሰልጣኝ የተናገሩት ምንድን ነው? በትኩረት ከመጀመሪያው እስከ መጨረሻው ጨዋታዎች እንዲደረጉ ቢፈለግም ነገር ግን በእንደዚህ አይነት የአየር ሁኔታ ደግሞ ላይ ሲሆን ቅድሚያ ለሴኩሪቲ እንሰጣለን። ይህም የአሜሪካ እንደ ሎካል ሬጉሌሽን ነው። በ6 ወይም በ8 ማይል ርቀት ወይም በዚህ ራዲየስ ርቀት ላይ የሚደረጉ ማንኛውም ኢቨንቶች በእንደዚህ አይነት ሬዲየስ ውስጥ የመብረቅን የቀላቀለ አደጋ ሊያስከስት የሚችል የአየር ሁኔታ የሚኖር ከሆነ ጨዋታዎች ወይም ማንኛውም ኢቨንቶች እንዲቋረጡና እንደዚሁም ደግሞ ሰስፔንድ እንዲደረጉ ተደርጓል። ስለዚህ ያንን ሩል ነው ፊፋም አሁን በክለቦች ዓለም ዋንጫ እየተከተለ ያለው። ስለዚህ አርሰን ቬንገር ያው ቅድሚያ ሴኩሪቲ መኖር አለበት የሚል ምላሽ ነው የሰጡት። እንግዲህ ጨዋታው ያው በቸልሲ የበላይነት ቢጠናቀቅም 7ኛው ድል የተደረገ ጨዋታ ሆኗል። ይህም ሳልስቡርግ ከፓቹካ የነበረው 90 ሚኒት የተደረገው ሰስፔንድ የተደረገው ጨዋታ ነበር። አሁን ደግሞ የቸልሲ ብዙ ለረጅም ጊዜ ድል የተደረገ ጨዋታ ሆኖ እንግዲህ ቅዳሜ ነበር የጀመረው ጨዋታው። ኦልሞስት ወደ 5 ሰዓታትን የፈጀ ጨዋታ ሆኗል ማለት ነው። ስለዚህ እሁድ ነው የተጠናቀቀው ማለት ነው።